ቆሼ ቆምቦሬ የሆነ ቡድን ኒውካስትል እኛ ላይ በርታሉ። እኛ ላይ ሲሆን ማለት ነው እንዲህ ብለህ ደም ስር እስኪገታተር እንዲህ ብለና አሉ። ደግ አደረጉልህ። ሲያንስ ነው ቆሼ ቆምቦሬ የሆነ ቡድን እኛም ቢሆን እኮ አይለቀንም ነበር። እኔ እኮ ስለማውቀው ነው እንዲህ መቃጠሉ ኒውካስትልን ማልወደው ወድጄ መስሏችሁ ነው? ማይሆን ቡድን። ለማንኛውም ጀምአው 2-0 በሆነ ውጤት እንግዲህ ማሸነፍ ችሏል። ጀምአው በጨዋታው ላይ ልዩነት ፈጣሪ የነበረው እንግዲህ አዲሱ ፈራሚያቸው ሴሜኒዮ እጅግ አስገራሚ ነበር። ጀምአው ከአንድም 2 ጎሎችን ማስቆጠር ቻለ። በእርግጥ አንዱን ጎል ተሽሮበታል። ጀምአው ኦፍሳይድ ነው ተብሎ አንድ ጎል ማስቆጠር ችሏል። እንግዲህ በጨዋታው መገባደጃ ላይ ደግሞ ሪያን ቸርኪ የማገባደጃውን የሁለተኛውን ጎል በማስቆጠር እንግዲህ ሲቲ ካሁኑ ለዋንጫ ማለፉ ያረጋገጠበት ውጤት ነው ያስመዘገበው ጀምአው። ለማንኛውም ኒውካስትል ሜዳ ላይ ሄዶ ከዚህ ጨዋታ ነጥብ ይዞ መምጣት በጣም ከባድ ነው። ግን ሲቲ ቀለል ባለ ሁኔታ ደካማውን ኒውካስትል ነው ያስተናገደው። ነጥብ ይዞ ወጥቷል ጀምአው። ኢትዮጵያውያን እንኳን ደስ አላችሁ። ነገ እኔም ደግሞ እንችላለን እለጥፈውና እኔ እናንተ ለፋይናል እንገናኛለን። እኔ ከኒውካስትል ይልቅ አንተ ትሻለኛለህ ለዋንጫ ባገኘ። በምሬን ነው የምልህ ሲቲ አንተም ባገኘ ነው የሚሻለኝ። እኔ ያቀፋፊ ነው አይመቸኝም። ያ ቡድን ካንተ ጋር ቢደርሰኝ ነው የሚሻለው። አንተ እንግዲህ ይህን ጨዋታ እንደጨረስክ ነው እየተሰማኛለሁ። በሜዳ መቼስ አትሸነፍም ማሲቲ ስለሆነ ጩጨው ይመች። እንኳን ደስ አላችሁ። ከኛ ጋር ፋይናል የምንገናኝ ይሆናል። ደህና ደሩ። ኮፒ ሊንክ ይደረግ በጀሞ ይመቻችሁ። ሲቲ ማሸነፉ አይደለም ያናደው 2-0 በሴንት ጄምስ ፓርክ ማሸነፉና ኦልሬዲ ወደ ዋንጫ ማረጋገጡን ወደ ዌምብሊ መሄዱን ማረጋገጡ አይደለም ያናደው። ይሄ ደደብ የሆነ ኤዲ ሃውል የሚባል አሰልጣኝ ማን አባስሎንክ ነው ሳንድሮ ቶናሊ የምታሳርፈው? እዚሁ መድረክ ላይ ያለፈው ዓመት እኛን ስታገኘን ኢሳቅን ቀይረኝ እያለ 90 ደቂቃ አጫውተው ነበር እኮ ለዛውም በእኛ ሜዳ። ማን አባስሎንክ ነው ከፔፕ ጋር የምትናናቀው? ፔፕ ብቻ እኮ ነው ተጫዋች ሮቴት የሚያደርገው። ሮድሪን አስቀምጦ ገረፈ። ምክንያቱም እድሉ ስላልጠቀምክ። ያ ሚድፊልድ እኮ ለመበላት የተዘጋጀ ነበር። ለመበላት ኦራይሊና በርናንዶ ሲልቫ ፒቪት አድርጎ ገብቶ ቶናሊ ለምን አስቀመጥከው? እሱ ሳያንስ ሰመኞ ማግባቱ፣ እሱ ሳያንስ 1-0 ቢያንስ ገና አንድ እንዳገባህ የሚቀጥለውን ጌም የኢቲሃድን ጌም ራሱ ትንሽ እንድንጠብቀው ያደርግ ነበር። አንድ ጋገባ አንድ እኮ ይሆናል። መወገም ትችላለህ፣ ታድክምልናለህ። ዞሮ እኮ እኛ ሲቲ እንዲያልፍ ነው የምንፈልገው። ባለቀ ሰዓት አንተ ታገባለህ ተብሎ ሲጠበቅ ቸርኪ ማግባቱ፣ ቸርኪ ራስ የሆነ ሰውዬ ምንም ያልተሳካ ቋጠሮ። ሲቲ እንዲያልፍ ብንፈልግም ኤነርጂ ከዚህ የበለጠ የሚመጥ ኤነርጂ ጨዋታ ማድረግ ይችል ነበር። ይሄ ደደብ አሰልጣኝ ኤዲ ሃውል የሚባል ወጣ። እሰይ ይሄ ዋንጫ ለእኔ ያረጋገጥክልኝ። እኔ በአንድ ጨዋታ 2 ዋንጫ እንድታረጋግጥልኝ ነበር። ፔፕ እኮ ኦፍኮርስ ሮድሪን ያስቀምጠዋል። ማንቸስተር ደርቢ ያለበት እኮ አንተ ማን ስላለብህ ነው? ማን ስላለብህ ዱቄት በጣም ምርጥ ጨዋታ ነው የተጫወታችሁ ዛሬ። እስቲ በጣም የሚያስደስት ለምን ኒውካስትል በሜዳው ነው እንግዲህ ያስብኛ ያለ ሲዲኤም ጎንዛሌዝ የለም ሮድሪን ቤንች አድርጎ ማለት ነው። ይሄንን ሲያደርግ በጣም ፈርቼ ነበር። ሚድፊልድ እንበለጣለን፣ ከዛ ልክ እንደባለፈው አይነት ነገር ይፈጠራል፣ ልንሸነፍ እንችላለን ብዬ በጣም ሰጋው። ግን ሰውየው ሪስክ መውሰድ አልፈለገም። በቃ እንኳንም ያስቀመጥከው ሲልቫንና ኦራይሊን አደረገ መሀል ላይ ማለት ነው። የሚገርም ጨዋታ። አትኑሪ ራሱ ገብቶ ማለት ነው አሲስት አደረገ። ልጁ ድል ቢሰጠው አሪፍ ነው። ለዞም ኦራይሊ ስለደከመ ዊንግ ላይ እሱን ቢያስገባ ይችላል። ከእሱና ዱሁ ጋር ሲጣመሩ ምን ሊፈጠር እንደሚችል ይሄ ሰውዬ ወይኔ ምን ቀን የመጣው በእናትህ። ዝም ብሎ ነው የሚያስቆጥረው። ይሄ ሰውዬ ኦቨርሬትድ ሲባል ነበረ። ገና ያስመለከታቸዋል። በዚህ ሞራል ዩናይትድን መላጥ አለብን የሚያስደስት ጌም እንዴ። ስለ ቼልሲ ደግሞ ሳላወራ ልጁ ቤንች ሆኖ ሲገባ ነው መሰለኝ ሁሌው ነገር አያደርግ በቃ ያጣውም ትርምስምስምስ እያደረገ ነው የሚገባው። ፎደን ያው ፎርሙላ አይደለም ዛሬ ማስገባቱም ልክ ነው። ለዩናይትድ ጨዋታ አይታወቅም፣ ግን ትንሽ መቀመጥ አለበት ግዴታ ነው። ቸርኪቶ ደግሞ ተቀይሮ ሲገባ ነው አቋሙን የሚለው እንጂ ስታርቲንግ ስታስገባው እንደጠበቀው ላይሆን ይችላል። እና ታዲያ እንዴት አድርገን እናስቀምጥህ? ሲቲ አሸንፏል። አረ ኒውካስትል በስመ አብ ላጠፉት ጥፋት በሙሉ ቅጣት ነው መጨረሻ ላይ ቼልሲ የቀጣቸው። ምን ማለት ነው ይሄ ደግሞ ማለት ነው? ጎል የሚያገባ ዶኩ ምንድነው የሚሰራው? ይሄ ነገር ሊቀጥል አይችልም። እንደዚህ መቀጠል አይችልም። ምንድነው የሚያደርገው? ሰሜኒዮ በግራው ይችላል፣ በቀኙ ዶኩ ነው ራሱ ዶኩ ነው። 2 ዶኩ ሜዳ ውስጥ ገብቶ እንዴት ነው ሲቲ ሊሸነፍ የሚችለው? ግራ የሚገባኝ ነገር ምን ሆናችሁ ነው? ገባ ኤትኑሪ ከአፍሪካ ዋንጫ እንደተመለሰ ምን አይነት አሲስት ነው ያደረገው? ምን አይነት ሊንክ አፕ ላይ ነው?
ይሄ ዶኩ በሉት ይሄ ሰጠው ለቼልሲ ቼልሲ እዛ ጋር መለሰ ቼልሲ ያገባው ማን ኒውካስትሎች ይሄ ሁላ ተጫዋች አውጥታችሁ ማጥቃት አልነበረባችሁም። ይኸውላችሁ አንድ ጌም ይቀራችኋል። አሁን ሲቲ ማሸነፉ በጣም አሪፍ ነው። ገባችሁ? ፋይናል ላይ ራሳችን ለጥፈን እንደዚህ ጥብ አድርገን ማለት ነው ዋንጫውን እንወስድበታል። ምንም አዲስ ነገር አይደለም። እስኪ አንዴ ለራሳችን በፈርስት ሊግ ጨዋታ መዝጋት ይላል። ሴንት ጄምስ ፓርክ ላይ እኮ ሄዶ መጫወት ማለት ለኔ በቃ የሆነ ሲኦል ነው። በጣም ነው የምጠላው። እግዚአብሔርን ከልቤ ነው የምላችሁ። በቃ ኧረ በስመ አብ። ታዲያ ያውም እኮ የገባንበት ሚድፊልድ ኦራይሊ እና በርናርዶ ሲሉ እንግዲህ ያስቡት። ከነ ጊመራሽ ከነ ጆሊንግተን ጋር ማን ነው በዛ ፊዚካል የሚጋፋው? ግን እኛ ሲቲዘኖች ነን። ሴሜኒዮ አግብቶልሃል ዛሬ። በጣም ሂዝ ላቪንግ ላይፍ ማለት ነው ሲቲ ቤት አሁን ላይ። ኧረ በስመ ደግሞ ነበረ የማይሆን በጭራሽ እንደዚህ አይነት ጎል ሲሻር አይታችሁ አታውቁም። ሃላንድ ኦፍሳይድ ነው ብለው ምናምን ኦፍሳይድ ቫር ታይቶ ዳኛው ራሱ ነው ቫር አይቶ ሄዶ ኦፍሳይድ ነው ብሎ ይሻል። በጣም ተለካይለ እንዴ ባይነ በእናትህ። እኛስ ይብላኝልኝ ለራያን ቸርኪ ደገመን። ራያን ቸርኪን ተው፣ ራያን የትኖሪ። ኧረ በስመ አብ። ኧረ አረካኝ። ትንሽ ደቂቃ ተጫውቶ ላዩን የሚማርክ እግር ኳስ ነው። አሲስት ለቸርኪ ባለቀ ሰዓት ገብቶ ሲቲ ቤት የፈረመ ሰው አንድም ችግር የለበትም አለ እንጂ አልጠራም። ሴሜኒዮ በሁለት ጨዋታ 2 ጎልና 1 አሲስት። ኤትኖሪ አሁን ከእንትን ተመልሶ አሲስት ጠቅ። ቸርኪ አረ ይመቸን፣ ማርያምን ይመቸን። ማንቺ ዩር ኔክስት። ዋው ሲቲያችን ላል ገባና አውጣው። ዋው ምን አይነት ጌም ነበረ። ለማንኛውም ፈርስት ሃፉ ጥሩ አልነበረም። ሰከንድ ሃፍ ግን በጣም ተሻሽለን መተን 3 ጎል ነው ያገባ ነው። አንዱ እቺ ጎል በግፍ ነው የተቀማበን፣ በግፍ ማለት ነው። እኔ እንደዚህ አይነት ኦፍሳይድ አይቼም አላውቅም ማለት ነው። የምሬን ነው። ብቻ ይሁን እሱ ተቀማብን። አንቶኒዮ ሴሜኒዮ ምን አይነት ተጫዋች ነው ያስፈረም ነው ማለት ነው። በዚህ ሰዓት አስቡት እስቲ። በሁለት ጌም ኦልሬዲ 2 ጎል እና 1 አሲስት አለው ማለት ነው። እና ሌላ ደግሞ በግፍ ማለት ነው የተወሰደበት። ለማንኛውም አሪፍ ጌም ነበር። ቸርኪ ደግሞ ተቀይሮ ገብቶ የምርጧን ጎል አግብቷል። ከራያን ቴድኖሪ ጋር ተጣምሮ አሪፍ ጎል አግብቶልናል። አይ ቲንክ በደንብ ለመልሱ ጨዋታ በደንብ አሪፍ ያደረግነው ይመስለኛል። መልሱ ጨዋታ ዘና ብለን ለመጫወት ይመችናል ብዬ አስባለሁ። ኒውካስትል ሜዳ ሄደን ይሄን ነጥብ ይዘን መምጣት ቀላል ነገር አልነበረ። በጣም ነው ደስ ያለኝ። ለማንኛውም እንኳን ደስ አላችሁ። አሪፍ ጌም ነበረ ከሞላ ጎደል ማለት ነውና እንደ ሲቲ ማለት ነው። ግማሽ ተጫዋቾቹ ቤንች ነበሩ። ከዛ በኋላ ተቀይሮ ሁሉም ገብቷል። አሁን ቀጣይ ደግሞ ወደ ጎረቤታችን እናልፋለን ማለት ነው። ለማንኛውም እንኳን ደስ አላችሁ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጎ የተሰማችሁ ከታይ ጻፉ። ኢሜ አንቷን ሴሜኒዮ በሲቲ ቤት ገና ከመምጣቱ ምን አይነት ተጽዕኖ ነው እያሳየን የሚገኘው? በምሽቱ ጨዋታም 2 ጎሎችን አስቆጥሮ አንደኛው ፍትሃዊ ባልሆነ መልኩ ተሽሯል። ጋይስ ይሄ ኳስ እኔ እንዴት ኦፍሳይድ ተብሎ ሃላንድ ተጽዕኖ አድርጓል ጎሉ ላይ በማለት እንግዲህ ኦፍሳይድ አቋቋም ነበር ላይ ብለው ለምን እንደሻሩት አልገባኝም። ለማንኛውም ግን አንቷን ሴሜኒዮ አንደኛውን ቢሽሩበትም አንደኛውን ግን አጽድቀውለታል። ሴሜኒዮ ባስቆጠረበት ምሽት እንግዲህ ወደ ኒውካስል ሴንት ጄምስ ፓርክ ሄደው በኤፍኤል ካፕ ወይም በካራባኦ ካፕ የመጀመሪያ ዙር ጨዋታ ኒውካስልን በሜዳው 2-0 አሸንፈው መመለስ ችለዋል። ለማንቸስተር ሲቲ ሁለተኛውን ጎልም 99ኛው ደቂቃ ላይ እንግዲህ ራያን ቸርኪ ተቀይሮ ገብቶ ሁለተኛውን ጎል ለሲቲ ማስቆጠር ችሏል። በጣም ውብ ቅብብልና ውብ ጎል ነበር የተመለከተነው ሁለተኛው ጎል ላይ። ለማንኛውም ከ3 ሳምንት በኋላ የመልስ ጨዋታ ደግሞ በኢቲሃድ የሚደረግ ይሆናል። ስለ ምሽቱ የማንቸስተር ሲቲ ድል እንደዚሁም ስለ አንቷን ሴሜኒዮ አስደናቂ ጅማሬ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።